ሀበሻ ክላይንት መጣ እና በጣም ነበር ደስ ያለኝ ሀበሻ ሳይ ማለት ነው because ሀበሻ አላየሁም ሰከንድ ሀበሻ አየሁኝ በጣም ደስ ያለኝ then I got some like አገኘው አንድ ክላይንት ብለሽ ታስቢያለሽ ሰላም አልኩት ሄጄ እንግሊዘኛ ነበር የሚያወራው አማርኛ እና እንግሊዘኛ ይቀላቀል ነበር የሚያወራውና ሰላም አልኩት ለኤሪያው አዲስ እንደሆንኩኝ ያስታውቅ ነበር ሰላም አልኩትና ምን ልርዳህ ስለው ሀበሻ ነሽ አለኝ እንዴት አለኝ በጣም ነበር ያዘንኩት ላይክ ሀበሻ why not ማይሰራው እዚህ ጋር እና አልቅሻለሁ የተለመደ ስላልሆነ አይመስልሽም የተለመደን ብቻ ሳይሆን እኛም ለራሳችን ዜጋ ምን ሰጠው ላይክ ቦታ በጣም እየወረደ ስለሆነም ጭምር ነው የሚሰማኝ እንደዛ ነው I don't know ምንድነው ላይክ እዛ ጋር ሀበሻ ሲያይ ላይክ ፕራውድሊ ሆኖ የሚገባ የነበረው ሀበሻ ነሽ እንዴት ነው ያለኝ ሰውና ሰርቪስ የምትፈልግ ከሆነ እንደዚህ ሄልፕ ላድርግ አዲስ ኤምፕሎይ ነኝ ብዬ ነገርኩት ማለት ነው ይቅርታ ያንቺን እርዳታ አልፈልግም ነበር ያለኝ እንዴ ከነሱ ጋር ላይክ ክላይንታቸው ነኝ ሰው ያንቺን እርዳታ አልፈልግም አለኝ ማለት ነው ኦኬ እና እንዳልኩሽ በጣም ቻሌንጅ ነበረው ኦልሞስት በጣም ላንዶር ምናምን አለቅስ ነበር it's everything negatively ነው የምታየው so government service ደግሞ ሰሳሪ ምንድነው መሰለሽ ማንንም ሰው ኤክስፒሪየንስ የሚሰጥ ሰው የለም ማንንም ሰው ሲስተም አያሳይሽም ሲስተም ጋር መጠጋታችን ለተወሰነ ወራት ትሬኒንግ አይሰጥሽ you have to be በቃ like everything kan አንቺ ማወቅ ያለብሽ by any means follow up አርገሽ ጉግል ማርገሽ something አርገሽ አንቺ የምታውቂው እና እዛ ጋር የነበረውን ኤምፕሎይ አንድ ጥያቄ ስጠይቅ ምንድነው ሰርቪስ መስጠት ውስጥ አንበበሽ ነው የሚልሽ ምንም አይነት ሌላ መልስ አልነበረ በጣም ቻሌንጅ ፉል ነበረ so every day ቤት ገብቼ አለቅሳለሁና ጓደኛዬን ነገ አልሄድም እላታለሁ በቃ ፕሊዝ ነገር ብቻ ሂጂ ትለኛለች አረሰውም